ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ የጤና ገበታ ዩቲዩብ ቻናል ቤተሰቦች፣ ዛሬም እንደተለመደው እየበላን ራሳችን የምናገኝበትን ምርጥ መላ ይዤላችሁ ብቅ ብያለሁ። ለዛሬም የምንመለከተው ተልባ ይሆናል። ተልባ በዕለት ከዕለት የአመጋገብ ውስጥ መጠቀም ካለባችሁ ዘሮች ውስጥ አንዱ ነው። በብዙ ንጥረ ነገሮች የተሞላ በመሆኑ እጅግ በጣም ጠቃሚ ምግብ ነው። በ10 ግራም ወይም በ1 ሻይ ማንኪያ የተፈጨ የተልባ እህል ውስጥ እጅግ በጣም ብዙ ንጥረ ነገሮች አሉ። ከእነዚህም መካከል 55 ግራም ካሎሪ፣ 1.9 ግራም ፕሮቲን፣ ጠቅላላ ስብ 4.9 ግራም፣ ካርቦሃይድሬት 3 ግራም፣ ፋይበር 2.8 ግራም፣ ካልሲየም 25 ሚሊ ግራም፣ ማግኔዚየም 40 ሚሊ ግራም፣ ፎስፈረስ 65 ሚሊ ግራም፣ ፖታሲየም 80 ሚሊ ግራም፣ ብረት 0.4 ሚሊ ግራም፣ ዚንክ 0.3 ሚሊ ግራም፣ መዳብ 0.1 ሚሊ ግራም፣ ማንጋኔዝ 0.3 ሚሊ ግራም፣ ሴሌኒየም 2.5 ማይክሮ ግራም፣ ቫይታሚን ቢ1 ወይም ቲያሚን 0.5 ሚሊ ግራም፣ ቫይታሚን ቢ6 0.03 ሚሊ ግራም እናም የመሳሰሉትን ወሳኝ ንጥረ ነገሮችን በውስጡ ይይዛል። ቢሆንም ግን እንደ ሰዎች የጤና ሁኔታና የአመጋገብ ስርዓት ልክ እንደ ማንኛውም ምግብ ተልባም የራሱ የሆነ ጥቅምና ጉዳቶች አሉት። በዚህ ቪዲዮም 10 አስገራሚ የሆኑ የተልባ ጥቅሞችን የምናይ ይሆናል። እስከዛው ድረስ ቻናሉን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አሁን በመቀጠል ወደ ቪዲዮአችን እንሄዳለን። ከመሄዳችን በፊት ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩኝ። 10 የተልባ የጤና ጥቅሞች። አንደኛ፣ የተልባ ፍሬ በጠቃሚ የምግብ ይዘቶች የተሞላ ነው። ከጥንታዊ ስልጣኔ ጀምሮ የተልባ ፍሬ ጠቃሚ ከሚባሉ የምግብ ዘሮች ውስጥ ይመደባል። ቡናማና ወርቃማ አይነቶችም አሉ። ሁለቱም ተመሳሳይ የሆነ የጤና ጥቅም አላቸው። 1 ሻይ ማንኪያ የተልባ ፍሬ በውስጡ ተመጣጣኝ የሆነ የካሎሪ፣ ፕሮቲን፣ ካርቦሃይድሬት፣ ፋይበር፣ ቅባት፣ ኦሜጋ 3፣ ቫይታሚን ቢ1፣ ቢ6፣ ፎሌት፣ ካልሲየም፣ አይረን እና ማግኒዥየም ይዘቶች አሉት። ተልባ ለጤና የሚጠቅመው በተለይ በኦሜጋ 3 እና በፋይበር ይዘቱ ነው። ሁለተኛ፣ የተልባ ፍሬ በኦሜጋ 3 የበለጸገ ነው። በተለይ የስጋና የወተት ተዋጽኦ የማይወስዱ ሰዎች የተልባ ፍሬ ሁነኛ የኦሜጋ 3 ምንጭ ሆኖ ያገለግላል። መሰል የምግብ ይዘት ያላቸው የልብን ጤንነት ለመጠበቅና ጭንቅላት ውስጥ ደም እንዳይፈስ እንደሚረዱ ጥናቶች ያመለክታሉ። ሶስተኛ፣ የተልባ ፍሬ ካንሰርን ለመከላከል የሚችሉ ውህድ አለው። እነዚህ ውህዶች የአንቲ ኦክሲደንትና ኤስትሮጅን ባህሪ ስላላቸው በካንሰር ለምሳሌ እንደ የጡት ካንሰርና ፕሮስቴት ካንሰር የመያዝ ዕድልን በመቀነስ ጤንነትን ይጠብቃሉ። አራተኛ፣ ተልባ ፍሬ የደም ውስጥ ኮሌስትሮል መጠንን ይቀንሳል። ጥናቶች እንደሚያሳዩ ከሆነ በቀን 3 የሻይ ማንኪያ ተልባ ለወራት መመገብ የመጥፎ ኮሌስትሮል መጠንን እጅጉን በመቀነስ ጥሩ የሚባለው ኮሌስትሮል ይጨምራል። ይህም እድሜያቸው ከ45 በላይ የሆኑ ሴቶች ላይ ጎልቶ ይታያል። ይህም የሚሆነው በተልባ ውስጥ ያለው ፋይበር ከሐሞት ጨው ጋር በሚጣበቅበት ጊዜ ከሰውነት ስለሚወገድ ነው። ከዚህም ጋር ተያይዞ የልብን ጤንነት ለመጠበቅ ይረዳል። ቻናላችን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ተከታተሉ። 5ኛ፣ የተልባ ፍሬ ከፍተኛ የፋይበር መጠንን ይይዛል። ተልባን የዕለት ከዕለት ምግብ ውስጥ ማስገባት የምግብ መፈጨትን ከማሳለሱም በላይ በምግብ መፈጨት የሚሳተፉትን ጤንነት ያሻሽላል። 6ኛ፣ የተልባ ፍሬ የደም ግፊትን ሊያስተካክል ይችላል። ተልባ የደም ግፊትን እንደሚቀንስ ብዙ ጥናቶች አሳይተዋል። በቀን 3 የሻይ ማንኪያ ተልባ መመገብ ለዚህ ይረዳል። ተያይዞም ሌሎች ተጓዳኝ በሽታዎችን ተጋላጭነት ይቀንሳል። 7ኛ፣ ከፍተኛ የፕሮቲን መጠን ይይዛል። ተልባ በጣም ጥሩ የሚባል የፕሮቲን ምንጭ ነው። በዚህም ምክንያት የሰውነት በሽታ የመከላከል አቅም በመጨመር ኮሌስትሮልን በመቀነስ ካንሰርን በመከላከልና በጸረ ፈንገስ ባህሪው ወደር አይገኝለትም። የስጋ ተዋጽኦ ለማይወስዱ ሰዎች ተመራጭ ምግብ ነው። 8ኛ፣ የተልባ ፍሬ የደም ውስጥ የስኳር መጠንን ለማስተካከል ይረዳል። በዓለም አቀፍ ደረጃ የስኳር በሽታ ዋነኛ የጤና ችግር እየሆነ መጥቷል። የስኳር በሽተኞች መደበኛ አመጋገባቸው ላይ ከ1 እስከ 2 የሻይ ማንኪያ ተልባ ቢያንስ ለ1 ወር ቢጨምሩ በአስገራሚ ሁኔታ የስኳር መጠናቸው ይቀንሳል። ይህም የሆነው የተልባ ፍሬ በውስጡ ባለው የማይሟሟ የፋይበር መጠን ምክንያት ነው። 9ኛ፣ የተልባ ፍሬ የሰውነት ክብደትን ለመቀነስ ይረዳል። በተለይ በየዕለቱ ምግብ መብላት ለለመዱ ሰዎች ተልባን ከ1 እስከ 2 የሻይ ማንኪያ በሚጠጡት ፈሳሽ ውስጥ በየቀኑ በመጨመር የረሃብ ስሜትን ያርቃል። ምክንያቱም በተልባ ውስጥ ያለው የማይሟሟ የፋይበር አይነት በጨጓራ የምግብ
መፈጨቱን ሊያዘገይ፣ የረሃብን ስሜትና የምግብ ፍላጎትን ይቀንሳል። በዚህም ምክንያት ሰውነታችን አስገራሚ የሆነ ክብደት መቀነስን ያሳያል። አስረኛና የመጨረሻው ማረጥንና የሆርሞን መዛባትን ይቀንሳል። የተልባ ፍሬ በተለያዩ የምግብ አይነቶች ውስጥ ጨምሮ መመገብ ማረጥንና የሆርሞን መዛባትን ማስተካከል ይቻላል። ለዛሬው በዛ በቃን። ቻናላችን ከወደዳችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። በሌላ ቪዲዮ እስከምንገናኝ መልካም ጤንነት እየበላችሁ ራሳችሁን ጠብቁ። ቸር ያገናኝ።